ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቤት የሚገኘው ወራቤ ከተማ ላይ ነው። ሪያድ ሰፈር የሚባል ሰፈር ላይ የሚገኝ ነው። እንግዲህ እንደምትመለከቱት አካባቢው በጣም ቆንጆ ጸጥ ያለ ለአኗኗር ዘዬ በጣም ተወዳጅና ተመራጭ የሆነ ሰፈር ነው። ቤቱ በጣም ነው የሚገርመው፣ በጣም ነው ደስ የሚለው፣ በጣም ማለት ነው። በጣም ነው የወደድኩት። እስካሁን ከእንትን ካልኳቸው ቤቶች ትንሽ ለየት ያለ ነገር ነው። ምክንያቱም በጥንቃቄ ስለተሰራ ቦታ ሳይባክን ምንም አይነት ብክነት ሳይኖር የተሰራ ቤት ነው። እንደምትመለከቱት ቤቱ ይህንን ይመስላል። በዚህ በኩል ወደ ሳሎን እንገባለን፣ በኮሪደር ማለት ነው። ሳሎኑ ይህንን ይመስላል። ጽድት ያለች ቤት ናት። ሁሉ ነገሩ አዲስ ነው። ምንም የተጎዳ ነገር የለውም። ለመኖሪያነት እንጂ ለሽያጭ አልነበረም የተሰራው። ግን ያው ወንድሜ በጣም ብሩ ቸግሮኛል እባክህ ሽጥልኝ ብሎ ደውሎ ነው እንግዲህ ጠርቶኝ ቤቱን ለሽያጭ ያቀረብ ነው ማለት ነው። እና ቆንጆ ይዞታ ላይ ያለ ቤት ነው። እንደምትመለከቱት ጽድት ያለ ቤት ነው። ይሄ መኝታ ክፍሉ ነው ማለት ነው። መኝታ ክፍሉ ሁሉ ነገር ያለው ሻወር፣ ሽንት ቤት ያለው ለራሱ እንዲሁም ደግሞ ሁሉ ነገር የተሟላለት ነው። ውሃ አለው፣ ቆጣሪ ያለው ህጋዊ የሆነ ምንም አይነት የመንግስት እዳ የሌለበት ቆንጆ የሆነ ቤት ነው ማለት ነው። እናንተ ብገዙት በጣም ደስ ይለኛል። በዚሁ ደግሞ ወደ ኮሪደሩ እንወጣለን ማለት ነው። ከኮሪደር ወተን ደግሞ የልጆች ክፍል ወይም ደግሞ የእንግዳ ማረፊያ ክፍል አሳያቸዋለሁ ማለት ነው። የእንግዳ ማረፊያ ክፍሏ ደግሞ ይኸው እቺን ትመስላለች። ሰፊ ናት። እሷ ራሱ ሳሎን በሏት በቃ ስፋቷ በጣም ቆንጆ ተደርጋ ነው የተሰራችው። ምንም እንትን ነገር የለውም። ስለዚህ እናንተ መግዛት ትችላላችሁ። ዋጋው በጣም ነው የሚያስገርመው። ከዚህ በፊት 7,500,000 ብር የተከለከለ ቤት ነው የዛኔ በጣም ውድ በነበረበት ሰዓት። አሁን ላይ ግን ያው የሚገርም ዋጋ ነው። ልታምኑት አትችሉም ዋጋውን ብነግራችሁ ማለት ነው። እና ይሄ የምትመለከቱት ኪችኑ ነው። ኪችኗ እችን ትመስላለች። እንደምትመለከቷት ቆንጆ አሰራር ነው የተሰራው። እንደምታዩት በጣም ደስ በሚል አሰራር ነው የተሰራው። በዚህ በኩል ደግሞ ወደ ውጭ እንወጣለን ማለት ነው። ይሄ ጀርባው ነው የቤቱ ጀርባ ማለት ነው። እና የዚህ ቤት ዋጋ ስንት ይመስላችኋል? 5,250,000 ብር 5,250,000 ብር። በጣም ቆንጆ የሆነ ዋጋ ነው። አመናችሁም አላመናችሁም ማለት ነው። ስለዚህ ለበለጠ መረጃ ደግሞ መታችሁ እዩት፣ ቃኙ ትላችኋለሁ። የኤጀንታችሁን ወይም ደግሞ የገዢ አካል ቤተሰቦቻችሁን ስልክ ቁጥር ስጡን። አገላብጠን እያንዳንዱን ነገር አብጠርጥረን እናሳየዋለን። አይቶ ወዶ ፈቅዶ ይገዛዋል ብዬ አስባለሁ። ምክንያቱም እንከን የለሽ የሆነ ቤት ነው። ውሃ አለው፣ ቆጣሪ አለው፣ አካባቢ ሞቅ ያለ ነው፣ የግሪን ኤሪያ ቦታ አለው። ቆንጆ የሆነ አሰራር ነው የተሰራው ምንም የምታወጡበት ነገር ስለሌለ። ስለዚህ ሊያየው የመጣ ሰው ካለ በዛው ሸምቶት ይሄዳል ማለት ነው። የማዳም ቅመሞች